ተማሪዎች 18ኛ 19ኛ እንዳየነው ሁሉ ይሄም 22ኛ የ9ኛ ክፍል ጥያቄ ነው። ከስብስብ ወይም ሴት በሚል ውስጥ የወጣ ነው ማለት ነው። ስለዚህ እዚህ ውስጥ በጣም ትኩረት ማድረግ የሚያስፈልጉን ነገሮች አሉ። ኢፍ ነምበር ኦፍ ኤ ኢዝ ኢኳልስ ቱ 0, 1 and 2 ኢን ዘ ብራስ ሁለቱም በብራስ ውስጥ ያሉት ስለዚህ ስንት አባል አለው ማለት ነው? ሁለት አባል ናቸው ማለት ነው። 0 እና 1 እና 2 እንደ አንድ ይቆጠራሉ። ቢ ላይ ስንመጣ ደግሞ 3 ይመስሉናል እንጂ አንድ ናቸው ማለት ነው። ኔጌቲቭ 1 0 1 በብራስ ውስጥ ናቸው ያሉት ስለዚህ ስንት አባል አለው? አንድ አባል ብቻ ነው ያለው ማለት ነው። እና የትኛው ነው ትሩ የሚለን ኔጌቲቭ 1 ኢዝ ዘ ኤሌመንት ኦፍ ቢ ይላል። እዚህ ውስጥ በተናጠል ስለማይሆኑ መሆን አይችልም ማለት ነው። እንዳለ ከነብራሱ -1 0 1 ብራስ ውስጥ ገብቶ የማን አባል መሆን ይችል ነበር? የቢ። ስለዚህ ለየብቻቸው መሆን አይችሉም። ኤ ላይ ያለው መልስ አይሆንም። ኤሲሜትሪ ዲፍረንስ ኦፍ ቢ ማለት ደግሞ የኤ እና የቢ የጋራቸውን ማስወገድ ማለት ነው። የጋራ ሲጀመርም ስለሌላቸው ምን መሆን አይችልም? ሲሜትሪ ዲፍረንሳቸው ኔጌቲቭ 1 እና 2 መሆን አይችልም ሲጀመር የጋራ ስለሌላቸው ማለት ነው። እዚህ ጋር 1 and 2 ኢን ዘ ብራስ ኢዝ ሰብሴት ኦፍ ኤ የሚለው ምን ጎደለው? ደብል ብራስ ያስፈልገው ነበር። አይሆንም ማለት ነው። በደብል ብራስ ቢሆን ግን መሆን ይችል ነበር ማለት ነው። በእያንዳንዳቸው በብራስ እያደረግን ስለምናስገባ ሰብሴት ስንል ስለዚህ ሲም አይሆንም። ነምበር ኦፍ ኤ ዩኒየን ቢ ማለት ዲስጆይንት ሴት ስለሆነ ነምበር ኦፍ ኤ ኢዝ 2 ነምበር ኦፍ ቢ ኢዝ 1 ሶ 1 + 2 ኢዝ 3 ስለዚህ ነምበር ኦፍ ኤ ዩኒየን ቢ ኢዝ ኢኳልስ ቱ 3 የሚለው ትክክለኛ መልስ ይሆናል ማለት ነው። ስለዚህ መልሳችን ዲ ይሆናል ማለት ነው። ዲ ላይ መልስ ይሆናል ማለት ነው። 23ኛው ጥያቄ ሶሉሽን እሱ መስራት ያስፈልገናል። ሁለት ሴት ሁለት ናቸው። አንደኛ ኮፊ ሲ ብዬዋለሁ እኔ ለቲ ቲ ብያለሁ። ቬን ዲያግራም ያስፈልገናል። ይህን ቬን ዲያግራም ውስጥ ቲ ያለን ከሁለቱም ውጭ የሚያል among 260 employees in an organization 150 drink coffee 150ዎቹ ኮፊ ላይ ናቸው። 120ዎቹ ደግሞ ድሪንክስ ቲ። ስለዚህ ከሁለቱም ውጭ ደግሞ የሆኑት 30 አሉን ማለት ነው። ስለዚህ 260 ሳይሆን ይሄኛው 30ዎቹ ከሁለቱ ውጭ ስለሆነ እሱን እናስወግዳለን። ስለዚህ እሱ ከውጭ 30 ይቀመጣል። ስለዚህ ነምበር ኦፍ ቲ ዩኒየን ሲ ኢዝ ኢኳልስ ቱ ነምበር ኦፍ ቲ ፕላስ ነምበር ኦፍ ሲ ማይነስ ነምበር ኦፍ ቲ ኢንተርሴክሽን ሲ ይሆናል ማለት ነው። ይሄ የሁለቱ የ260 ሳይሆን 260 ሲቀነስ 30 እነዛ 30ዎቹ ስላልገቡ ማለት ነው እኩል ይሆናል ነምበር ኦፍ ቲ 120 ነምበር ኦፍ ኮፊ 150 ማይነስ ነምበር ኦፍ ቲ ኢንተርሴክሽን ሲ 260 ስንቀንስ 230 ይሆናል ማለት ነው። ይሄ ሁለቱ ስንደምራቸው 270 ሲቀነስ ቲ ኢንተርሴክሽን ሲ ይሆናል ማለት ነው። 270 ስንቀንስ ኔጌቲቭ 40 ይቀረናል ማለት ነው። ይሄም ኔጌቲቭ ቲ ኢንተርሴክሽን ሲ ኔጌቲቭ ስለሚጣፋለን ነምበር ኦፍ ቲ ኢንተርሴክሽን ሲ ማለት 40 ይሆናል። ይሄን ማወቃችን ለብዙ ነገር ይጠቅመናል ማለት ነው። ስለዚህ አሁን ጥያቄ ምንድን ነው የሚለው የሁለቱ ኢንተርሴክሽን 40 አምጥተናል። የቲ የሚወስደው ኮፊን የሚወስደው 40 ናቸው። አሁን የጠየቀን ጥያቄው ምንድን ነው? ኮፊ what is the number of employees who drink only coffee
ኮፊን ብቻ የወሰዱ ነው የሚለን። ስለዚህ ነምበር ኦፍ ሲ ዊዛውት ቲ ማለት ነው። ይሄ ነምበር ኦፍ ሲ ማይነስ ነምበር ኦፍ ሲ ኢንተርሴክሽን ቲ ይሆናል። ይሄ ነምበር ኦፍ ሲ የኮፊ የወሰዱት 150 ናቸው። ኢንተርሴክሽን ቅድም አይተናል 40። ስለዚህ ከ150 ላይ 40 ስንቀንስ 110 ይሆናል። እነዚህ ኮፊ በት ኖት ድሪንክ ቲ ማለት ነው። መልሳችን 110 ላይ ያርፋል ማለት ነው። ስለዚህ 110ዎቹ ሻይ ኮፊ ብቻ የወሰዱ ናቸው ማለት ነው።